ለዚህ ታላቅ ኮማንዶ ልዩ ስልጠና አጠናቆ ለዚህ ምረቃ ልዩ ኮማንዶዎቻችን ምረቃ በዓል ላይ እንኳን አደረሳችሁ የሚል የመክፈቻ ንግግር የሚያደርጉልን የድርጅታችን ዋና ሊቀመንበር ታጋይ ኪሮስ ሩፋን እባካችሁ በሞራል ጋብዙልን። ወረዳዎች የመጣችሁ አመራርና አባላት፣ የተከበራችሁ የሰራዊት አመራርና አባላት፣ ክቡራን ከሁሉም ወረዳ የመጣችሁ የአዴን አመራር፣ የተከበራችሁ የአብርገሌ ወረዳ ጊዜያዊ አስተዳደር ተወካዮች፣ ክቡራን ለሶስት ወር ሁሉን አይነት ፈተና አልፋችሁ በክብር ለመመረቅ ለበቃችሁ ለሁለተኛ ዙር ኮማንዶ ተመራቂዎች፣ ክቡራትና ክቡራን ከሁሉ በማስቀደም ለአዴን ሰራዊት ሁለተኛ ዙር የኮማንዶ ምረቃ ለመታደም እዚህ ስለተገኛችሁ ያለኝን ክብር በእኔና በሰራዊቱ ስም ልባዊ ምስጋናን እያቀረብኩኝ ለተመራቂዎች እንኳን አደረሳችሁ አደረሰን ለማለት እወዳለሁ። ድርጅታችን አዴን እንደ ድርጅት ህዝባዊ እውቅና ካገኘበት ጊዜ ጀምሮ በወታደራዊና በፖለቲካዊ ዘርፍ አስፈላጊውን አደረጃጀት ዘርግቶ በሁሉም ዘርፎች አመርቂ ውጤት እያስመዘገበ የሚገኝ ድርጅት መሆኑ ጠላት ከወዳጅ የሚያውቀው ሀቅ ነው። አገው ዲሞክራሲያዊ ንቅናቄ ላለፉት 4 እና ከዛ በላይ አመታት ሁሉን አይነት ፈተናዎች አልፎ የተንቀሳቀሰ ያለው ጠላቶች እንደሚያስወሩት ሌላ ዓላማ ስላለው ሳይሆን የአገው ህዝብ ከነበረበት ከፍታ ወርዶ በዝቅተኛ ደረጃ ብሎም በመጥፋት ጫፍ ላይ በመድረሱ መደራጀት ግድ የሚልበት ደረጃ በመድረሳችን ነው። የአገው ህዝብ በዚህ ደረጃ እንዲደርስ ካደረጉት ምክንያቶች አንዱ ህዝቡን የማይወክሉ ለራሳቸውና ለሸሞ የበላይ አካል እንጂ ለህዝቡ የማይጨነቁ ህዝቡ እንዳይለወጥና ራሱን እንዳይችል ለሚፈልጉ በክልልና በፌደራል አካላት ጉዳይ አስፈጻሚዎች ሲተዳደር መቆየቱ ነው ብለን እናምናለን። ያሁኑ ስልጠናም ለጦርነት ሳይሆን ራስን በማደራጀትና በመታጠቅ ከጦርነት ውጭ ባለ አማራጭ የህዝባችንን ሰቆቃ አሽቀንጥሮ በመጣል ያስተዳደርና የልማት መብቶችን ማረጋገጥ ነው። ጦርነትን ከማንኛውም በላይ የምንጠየፈው ከአውዳሚነቱም በላይ ከልማትና ከስልጣኔ እንዲርቅ የተደረገውን ህዝባችንን ድቅድቅ ጨለማ ውስጥ ስለሚከት ይህንን ጠንቅቀን ስለምንገነዘብ ነው። ይህን የማይረዱ ሰዎች በመፎከርም ጭምር ግጭት ውስጥ እንድንገባ ሲወተውቱን የምንታገሰው ስለተመቸን አሊያም ፈርተን ሳይሆን ጦርነት ከተጀመረ የሚያደርሰው ጉዳት በቀላሉ የሚታይ ስላልሆነ ነው። ሁላችንም እንደምናቀው ሀገሪቱ ውስብስብ ችግር ውስጥ በመሆኗ አይደለም ለዘመናት ለተረሳን ለኛ ይቅርና በቁጥር ግዙፍ ነን ለሚሉ ብሔሮችም ቢሆን አደጋ መደቀኑ የሚታይ ሀቅ ሆኗል። በዚህ ጊዜ እንደ አገው የሚያስፈልገን ጠላቶቻችን ስትራቴጂክ እና ታክቲካል ወዳጆቻችን መለየትና በመደራጀት ስለልቦናዊና እንደዚሁ ወታደራዊ ዝግጅት ማድረግ ነው። አሁን ባለው ነባራዊ ሁኔታ የአገው ህዝብ ችግር በተናጠል ሳይሆን በቀጠናዊ ማዕቀፍ ሊታይ የሚገባ ሆኗል። ወደድንም ጠላንም የአገው ህዝብ መብት ሊረጋገጥ የሚችለው የተስተካከለ ሀገራዊና ክልላዊ ስርዓት በተለይ ደግሞ በጎረቤት ህዝቦች ሰላምና መረጋጋት ሲኖር በመሆኑ የኛን ችግር ነጥለን ከምንመለከት ጥቅል ቀጠናዊ ሁኔታዎችን ግምት ውስጥ ያስገባ ትብብር ማድረግ ወሳኝ የሆነበት ጊዜ ላይ ደርሰናል ማለት ይቻላል። ስለሆነም አካሄዳችን የትብብር መንፈስን የሚያሳድግ ጠላቶቻችንን ደግሞ እየቀነሰ የሚሄድ መሆን ይኖርበታል። የምንሰለጥነው የህዝብ አደራ ስላለን ብቻ ሳይሆን ጉልበትና አደረጃጀት ከሌለን እንደ ህዝብ ስለምንዋረድ ነው። በአሁኑ ወቅት ወደድንም ወንድም እህቶቻችን ዋግ ላይ አጉል መስዋዕት እየከፈሉ ያሉት እንደ አገው ስላልተደራጀን ነው። የምንሰለጥነው የጓዶቻችን የሰማዕታት አደራ ዳር ማድረስ ስላለብን ነው። እምቢ ማለታችን አብርገሌ ላይ በማንነታቸው ብቻ የታረዱ ታፍኖ ደብዛቸው
የጠፋ ወንድም እህቶች ስላሉን የነሱን መስዋዕት ዋጋ እንዲኖረው ለማድረግ ነው። የምንሰለጥነው ለማንነታቸው ብለው ዝቋላ፣ ሰቆጣ፣ ደሃና ክቡር መስዋዕት ለከፈሉ ሰማዕታት ዕዳ ስላለብን ነው። የምንደራጀው ለጀብድ ሳይሆን ካልተደራጀን አዋርዶ ሊያጠፋን የተዘጋጀ አስተሳሰብና አደረጃጀት ስላለ ነው። ይህንን አገው ነኝ የሚል ሁሉ መቼም ቢሆን ሊዘነጋው አይገባም። አንዳንድ አሉባልተኞች አዴን ምን ሰራ ብሎ መስዋዕትነታችንን ለማሳነስ ሲጥሩ ይታያሉ። በአዴን የምንኮራበት ዋነኛ ምክንያት በአገዎች ታሪክ አይደለም ለመተግበር ለማሰብ የማይቻል የነበረውን የራስን ጉዳይ በራስ የመወሰን ጉዳይ አጀንዳ ማድረግ መቻል ብቻ ሳይሆን በጠመንጃም ጭምር መታገል እንደሚቻል በተግባር ያሳየ ብቸኛ ድርጅት በመሆኑ ነው። አይደለም በአደባባይ መታገል ሲታሰብ ያስወነጅል የነበረን ጉዳይ በመድፈር ህዝቡ የትም ቦታ አጀንዳ እንዲያደርግ ያስቻለ ፍርሃትን አሽቀንጥሮ አሸንፎ መጀመር የሚለውን አስቸጋሪ ተግባር በድፍረት ያሳየ ድርጅት ቢኖር ማንም አይደለም አዴንና አዴን ብቻ ነው። ለዚህም ሁላችንም ልንኮራ ይገባል። ስለዚህ ጠላቶቻችን ይህንን መቼም ቢሆን መዘንጋት የለባቸውም። የአገው ህዝብ በተለይ ደግሞ የሰራዊታችን አሁንም መገንዘብ ያለበት እያደረግን ያለነው ትግል ውጤት የሚኖረው እያንዳንዱ ሰው የሚታገለው ለራሱ ሲል እንደሆነ ሲገነዘብ በደሌን አሽቀንጥሬ የምጥለው እኔ ራሴ እንጂ ሌላ ሰው አይደለም ብሎ ሲያምንና ያለ መስዋዕትነት መብት አይረጋገጥም ብሎ አምኖ ወደ ተግባር ሲገባ ነው። ካልሆነ ግን ከባርነት እንደማንወጣ ልናውቅ ይገባል። ከነበርንበት ልዕልና ወርደን አሁን ባለንበት ደረጃ እንድንደርስ የባለንጣዎቻችን ሴራ የማይነቅ ቢሆንም ትልቁን ድርሻ የሚይዘው ግን ውስጣዊ ችግራችን ነው። ውስጣዊ ድክመታችን በዋናነት የጠላቶቻችንን ሴራ በወቅቱ ተረድተን በአንድነት ቁመን መከላከል አለመቻላችን ነው። አንድነት ፍላጎትን፣ እምነትና ጥንካሬን የመጨመር ብቻ ሳይሆን የማብዛት ኃይል ስላለው ለማንነታችን በጽናትና በአንድነት መቆም ግድ ሊለን ይገባል። በመጨረሻ እንደ አገው በተለይ ደግሞ እንደ አዴን ሰራዊት በተለይ ደግሞ ለክቡራን ተመራቂዎች ሁሌም ቢሆን መዘንጋት የማይገባው እንደ ህዝብ ኑረን ልንከበርና ልንለማ የምንችለው ተደራጅተን ጉልበት ስንፈጥር ብቻ ነው። እንደ ዋግ ሌላ ቢቀር ዋና ከተማ እንኳን አስፋልት እንዳታገኝ የተፈረደው በሌላ ሳይሆን ያልተደራጀ ህዝብ ምንም አያመጣም ተብሎ ስለታመነ ነው። በመሆኑም ያለን አማራጭ አንድ ብቻ ነው። እሱም ለማንነታችን በመደራጀት ለነጻነት ክቡር መስዋዕትነት ለመክፈል መዘጋጀት ነው። ከዚህ ውጪ ያለ መስመር የውርደትና የጥፋት መስመር መሆኑን ማወቅ መገንዘብ ያስፈልጋል። ትግሉን ጀምረናል። ሊፈጥን ሊዘገይ ይችላል። ፈጽሞ ግን ሊገታ እንደማይችል እናንተ ምስክር ናችሁና አሁንም ልትኮሩ ልትደሰቱ ይገባል እላለሁኝ። እንደ አገው ዲሞክራሲያዊ ንቅናቄ ህዝቡ የሰጠንን አደራ ዳር ለማድረስ በቁርጠኝነት በዓለም ጽናትና ጀግንነት እንድንታገል ጓዳዊ አደራዬን ማስተላለፍ እፈልጋለሁ። ክብርና ሞገስ ለትግሉ ሰማዕታት። ሚዘንዘኩን አመሰግናለሁ። እንኳን አደረሳችሁ። ባጋው ሰንደቅ ዓላማ በክብር ለማለፍ